የአማራ ፋኖ የአማራን ህዝብ ጥያቄና የኢትዮጵያን የግዛት አንድነት በአስከበረ መንገድ ተነጋግረናል። አውዳሚ ስብስብ እንደሆነና በህዝብ ትግል አንድ አካባቢ ላይ እንደመሸገም ይታወቃል። በጎጃም መርጦ ማርያም የተወለደው በኢህአዴግ ጊዜ የአየር ኃይል አብራሪ ሆኖ ለ8 ዓመት ሰርቷል። በዳርፉር የተባበሩት መንግስታት ድርጅት የሰላም አስከባሪ ልዑካን አባልም ነበር። የኢትዮጵያ መንግስት በከፈተው እርምጃ የተዋጊ ሄሊኮፕተር አብራሪ ሆኖ ሶማሊያ ግዳጁን ተወጥቷል። ከግዳጅ መልስ በ2007 ዓ.ም ከግንቦት 7 ከመገናኘትና የመከላከያን ሚስጥር በማውጣት ተከሶ ለእስር ተዳርጓል። ካፒቴን ማስረሻ ከ8 ዓመታት በፊት በአሜሪካ ድምፅ ሬዲዮ በሰጠው ቃለ መጠይቅ እንደተናገረው ከሆነ ኢህአዴግ ለእስር የዳረገው ሀገር ኮብለው በወጡ ከሚገኙ የአየር ኃይል አሰልጣኞችና ከግንቦት 7 ጋር በተገናኘ እንደሆነም ገልጿል። በቁጥጥር ስር የዋለውም ከ3 ባልደረቦቹ ጋር በባህር ዳር ሲሆን ወደ መዲናዋ አዲስ አበባ መጥቶ ቂሊንጦ ማረሚያ ቤትም ገብቷል። እዚህም ትንሽ እንደቆየ ማረሚያ ቤት አቃጥላቸዋል ተብሎ በድጋሚ ክስ ወደ ሸዋሮቢት ተወሰደ። እዚያ ሳለው ለመናገር የሚከብድ ስቃይ ደርሶብኛል የሚለው ማስረሻም በደረሰበት ጉዳት አሁንም ድረስ የወገብ ታማሚ እንደሆነም ይናገራል። ማስረሻም ከእስር የተፈታው በኢህአዴግ የመጨረሻ ዘመን የእስር ቤቶች በር ተከፍቶ የፖለቲካ እስረኞች በገፍ በተለቀቁበት ጊዜ እንደሆነም ይታወቃል። የአየር ኃይል አብራሪው ከእስር ከተፈታ በኋላ ፋኖን እስከሚቀላቀልበት ጊዜ ድረስ በምን ሁኔታ እንደቆየ በግልጽ አይታወቅም። አንድ ካፒቴን ማስረሻ ሰጤ አውቀዋለሁ ያሉት ምንጭ ግን የፋኖና የመከላከያ ግጭት ከመጀመሩ በፊት ከጎጃም መርጦ ለማርያም አካባቢ የአካባቢውን ኮረዶች ሲያሳድድ የኖረ ግለሰብ ነው ይሉታል። የሰው ከወርቁ አይተነው ጋርም ጥብቅ ትስስር የነበረው መሆኑን ማስረጃው ይገልጻል። ቢሊየነሩ ወርቁ አይተነው በህዝብ ዘንድ ታዋቂነትን ያገኙት የለውጡ ሰሞን እንደሆነም ይታወቃል። እርሳቸውም እንደ ማስረሻ ሰጤ ከተወለዱበት ደብረ ወርቅ አካባቢ በሰዎች ላይ ባደረሱት በደል የሚያዙባቸው ሰዎች መኖራቸውን ይኸው ምንጭ አጫውቶናል። ማስረሻ ሰጤ የአማራ ፋኖ በመንግስት ኃይል ነፍጥ እንዲያነሳ ቡድኑን ካደራጁት መካከል አንዱ መሆኑን ይናገራል። ማስረሻ ሰጤና የአሁኑ የዘመነ ካሴ ወዳጅ አስረስ ማረ ዳምጤ ሁለቱም የመርጦ ለማርያም ልጆች ናቸው። ሆኖም የፋኖን እንቅስቃሴ ለሁለት ከተከፈለ በኋላ ማስረሻ ሰጤ የወንዙ ልጅና የአማራ ፋኖ በጎጃም ፖለቲካ መምሪያ ኃላፊ ከሆነው አስረስ ማረ ዳምጤ በተቃራኒ ተሰልፎ ከነ እስክንድር ነጋ ጋር ሆኖ ብልጽግናን ሲዋጋ ቆይቷል። በዚህ የተነሳ ለአማራ ህልውና ጫካ መግባታቸውን የሚገልጹት ሁለቱ የአንድ ሀገር ልጆች ለደም የሚፈላለጉ ሆነዋል። አስረስ ማረ ዳምጤ ማስረሻ ሰጤን የግንቦት 7 ውታፍ ነቃይ ነው ሲል ይገልጸዋል። ማስረሻ ሰጤ በበኩሉ አስረስን የዘመነ ካሴ ተላላኪ ነው ማለት በተጨማሪ ከመንግስት ጋር ይሰራል ሲል በተደጋጋሚ ይሰማል። አሁን ላይ ግን ማስረሻ ሰጤ ለ3 ዓመት ለታገለው ብልጽግና እጅ ሰጠ እየተባለ ይገኛል። እስካሁን ለምን እጅ እንደሰጠ በግልጽ አይታወቅም። ከሱ ጋር ሌላም የፋኖ አመራር ለመንግስት እጅ መስጠቱ እየተገለጸ ነው። በእስክንድር ነጋ የሚመራው ሰራዊት ከትላንት ወዲያ በወጣው መግለጫ ካፒቴን ማስረሻ ሰጤንና መስፍን አባተን ማግለሉን ገልጾ ነበር። ያ በሆነ በሰዓታት ልዩነት ካፒቴን ማስረሻ ሰጤ ከ3 ጓዶቹ ጋር ከኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ጋር መቀላቀሉን ተሰምቷል። ማስረሻ ሰጤ እንዳልኩት ያው የተናገርኩት መቼም አይቀርም። እኔ ከዩ ጩፋም ከእንትናም በልጣለሁ። ያው በቃ እጁን ሰጥቷል። መጀመሪያም ማስረሻ የገባው በትዳር ላይ ትዳር ስለመሰረተ ሚስትየው ስትከሳው በወንጀል ከምትጠየቅ ብሎ ለስርዓቱ ላገልግል ብሎ ነው የገባው። ጤና የጎደለው ሰው ነው። ምን የሚገለው እንግዲህ ጥሩ አድርጎ የቀረጥ መስጫ ቦታ ሰጥተውት እዛ የሄደ ሰው ነው። ፋኖ በመንግስት ላይ በይፋ ጥይት ካጮኸ 3 ዓመት ሊሞላው ነው። 850 ገደማ ቀናት ውስጥ 5 ስመጥር የፋኖ መሪዎች ተሰውተዋል። መልካሙን የፋኖ መሪ ናሁሰናይ አንዳርጌን አስቀድመን ዝግጅታችንን እንቀጥል። ናሁሰናይ ጎንደሬ ነው። ዕለተ አርብ ግንቦት 2016 ዓ.ም ረፋድ 5 ሰዓት ገደማ ባለስልጣናትና የተለያዩ ዓለም አቀፍ ኤምባሲዎች በሰፈሩበት መሃል ቦሌ ተኩስ ተከፈተ። በፖሊስና በናሁሰናይ አንዳርጌ መካከልም አባሮሹ ሩጫ ቀጠለ። በጊዜው በስልኮቻቸው ምስል ያስቀሩ ነበሩ። ከደቂቃዎች ተኩስ ልውውጥ በኋላ ቦሌ ተረጋጋች። ናሁሰናይ አንዳርጌ ግን ነገሩን እያነጋገረ ቀጠለ። በጊዜው ናሁሰናይ የአዲስ አበባ ጉዞ ለአዲስ ዓለም ነው ወይስ ለአዲስ አበባ የሚለው ነገሩን አወዛግቦት ነበር።
አዲስ ዓለም ማለት ታዋቂ የፊልም ተዋናይት ስትሆን ከዚያ በፊት በፍቅሩ መነደፏን ስትናገር ተደምጣለች። የናሁሰናይ ደጋፊዎች እንደ ቋራው ካሳ ሽጉጡን ጠጥቷል ሲሉ ያወድሱታል። ዛሬም ድረስ በሕይወት እንዳለ የሚያምኑ አድናቂዎቹም አጋጥመውናል። ወደ ሁለተኛው ጀግና ከፍያለው ደሴ እናምራ። ከፍያለው ደሴ በደቡብ ጎንደር አካባቢ የሚንቀሳቀስ የፋኖ መሪ ነበር። ባሳለፍነው ሚያዝያ ወር የመጀመሪያ ቀናት በጦርነት መሃል መስዋዕቱ ተሰማ። አንዳንድ ያገኘናቸው መረጃዎች ባጋሩት ጽሑፍ ላይ ከፍያለውን የገደሉት ሌሎች የፋኖ ቅርንጫፎች ናቸው ሲሉ ተደምጠዋል። የአማራ ፋኖ በጎጃም በሌላ መግለጫ እንደማንኛውም ተዋጊ በመንግስት ኃይሎች ተመቶ መስዋዕቱን ገልጸዋል። በዚህም ተባለ በዚያ ከፍያለው ደሴ በ2 ዓመት ውስጥ የፋኖ እንቅስቃሴ ውስጥ መስዋዕት የሆነ አንድ የኢትዮጵያ ልጅ ሆኗል። ውድ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ይህን ይመስል ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ያቆየን።